ምንድነው ችግር የለውም። እኔ እኮ የትም እንዳትሄጂ ነው የምፈልገው። እኔ ተጠያቂ ነሽ አንቺ። ብቻ አንዴ ሊያው የት እንዳለ ብቻ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ ፈጣሪ ይመስገን። ሁላችሁም ያው ያላችሁበት ሰላማችሁ ይብዛ። ጠፍተናል። ሰሞኑ ትንሽ አለመግባባት ተፈጥሮ ነው። የባለፈውን ቪዲዮ አይታችሁታል። ዛሬ ደግሞ ያው ከስንት ጊዜ በኋላ ነው የተመለስ ነው። ዛሬ ደግሞ ከጓደኛዬ ጋር ነው የመጣሁት። ታውቁታላችሁ ያው በጣም ፌመስ ወርልድ ፌመስ ነች። እንግዲህ ዛሬ ከሷ ጋር ደግሞ የሆነ ነገር አስበን መተናል። ይሳካል ብለን ተስፋ እናደርጋለን። ትንሽ ደግሞ ከዛኛውን ቪዲዮ በኋላ ከሱመያ ጋር ተደባብረናል። ትንሽ ልክ አይደለንም። እንደምታዩት አሟት ነበር ምናምን ረጅም ሰዓት ታማ ነበር። ቪዲዮም ያልሰራ ነው ለዛ ነው። ዛሬ ደግሞ እስቲ ያው እንደ ይቅርታም ነው ብቻ የሆነ ነገር አስበናል። አብረን የምናየው ይሆናል ከእናንተ ጋር ሆነን ቪዲዮን። እስኪ ናቲም ደግሞ እስከዛ ሰላም በል። ሰላም፣ እንዴት ናችሁ የተከበራችሁ የኔም የአዲሱን ቤተሰቦች? ያው ዛሬ በአዲሱ ቤት ተከስቻለሁ። ዛሬ የመጣንበት ዋነኛ ጉዳይ ሱመያና አዲሱ ተደባብረዋል እና ትንሽ ሱመያን እናስጨንቃታለን መሰለኝ አይደል? የሆነ በቃ እናመጣዋለን ብለን ተስፋ እናደርጋለን። ሽማግሌ ብልክ እምቢ ብላኛለች። ይቅርታ ካልሆነ እቺ ልጅን ጠልፈን ይዘን ወደ ገጠር መግባት አለን። አዲሱ እንገባለን። አማራጭ የድሮ አያቶቻችን በፈረስ ነው የጠለፉት፣ እኛ በባጃጅ እንጠልፋታለን። ስለዚህ ማለት ነው ዛሬ አሁን እኔ የማደርግልህ ምንድነው እደውላትና አዲሱ ነገር ሆኗል ምናምን ብለን የምትለውን ሪያክሽን ይከታተሉና ቤተሰቦቻችን ይከታተሉ። በቃ አዲሷ ሞታል ምናምን ይላታል፣ በጣም ታሟል ምናምን አካብዶ ነው የሚነግራት። እሷ ደግሞ እስኪ በዛ ሰዓት የራሱ ጉዳይ ይሁን የምትለው የጨንቃ ተመጣ ይሁን የምናየው ይሆናል። ምን ያህል መስዋዕትነት ለአዲሱ ትከፍላለች የሚለውን እናያለን። ምን ያህል ቂመኛ ነች የሚለው በዛው እናያለን። እልህ ይዟት ምን አገባኝ ከፈለገ ለምን ድብና አይልም። ለምን ባያችሁት በበቀደሙ ፕራንክ ፌንት አስበልቷታል። እሱ የእሱም በቀል ልትበቀል አስባ ነበር፣ ግን ድጋሚ እናሰቃያት ብለን ነው እንጂ አይደል አዲስ። ስለዚህ አሁን ምንድነው የምናደርገው? እንደውላታለን። ይደውልላት እስኪ ምን እንደምትል እንሰማለን። ሱመያ እና እስከዛ ቤተሰብ እኔም እስኪ እስከዛ ላውጋችሁ ነገር በላችሁ እየደወልኩላት ነውና እንግዲህ ቤተሰብ ቤቱንም ሰብስክራይብ አድርጉልን። ትንሽ ሰብስክራይባችን ያው ሄዷል 200 ማንም አላየበትም። ቪዲዮቻችንም አሪፍ ታይተዋል። ግን ደግሞ ያው ቤቱን ሰብስክራይብ በማድረግ የደውል ምልክቷንም በመጫን አብዛኞቻችሁ ደግሞ ሰብስክራይብ ማድረጉን አድርጋችኋል፣ ግን የደውል ምልክቷን አልተጫናችሁ እና ደግሞ የደውል ምልክቷን በመጫን ሰፖርት አድርጉን። ያው ቪዲዮ የሚደርሰው የደውል ምልክቷን ስትጫኗት ነው ለእናንተ ቪዲዮ የሚደርሰው ነው። ኮሜንትን በማድረግ የደበራችሁም ነገር ካለ ይሄ ደብሮናል፣ ደስ ያላችሁም ነገር ካለ ይሄ ነገር ደስ ብሎናል በማለት ስልክ እያነሳች አይደለም ሀሳባችሁን አጋሩን። ምክንያቱም እናንተ በምትሰጡን አስተያየት ነው እኛ መለወጥም ማሻሻልም የምንችለውና እናንተ ደግሞ ይሄንን በማወቅ ቢያንስ ሀሳባችሁን እንደዚህ ነው የደበራችሁም ነገር ካለ ያጠፋነውም ነገር ካለ እንደ ታናሻችሁ አይታችሁን ይሄ ነገር አስተካክሉ ብትሉን እኛም ደስ ይለናል። የሰው ምክር የምንቀበል አይነት ሰዎች ስለሆነ እንግዲህ ናቲ እስኪ በዛውም ደግሞ ስለ ሰብስክራይባችን ይሁን ነገር በላችሁ። ሰብስክራይብ ያርጋል። እኔ አሁን የዛሬ 11 ወር አካባቢ ሲጀምር 0 ነበረኝና 20 ገባው። ከዛ ተስፋ ቆርጬ ልተውስል ነበር። አሁን ግን ያለውበት ደረጃ ተስፋ ሳልቆርጥ ሰርቼ እስከዛሬ አሁን ስንት ገብቻለሁ? 11000 ሰብስክራይብ ገብቻለሁ። አንተም ከዜሮ ተነስተህ ተስፋ ሳትቆርጥ ከሰራ የጨረቃ የግሪስ ፋሚሊዎች የፈንዲሻ በጣም ብዙ ፋሚሊዎች አሉ ውጭ ያሉ ሰዎች አንተን ሰብስክራይብ ያደርጉ። አንተ ብቻ ምንድነው የሚጠበቀው ካንተ? ጥሩ ነገሮችን አሪፍ ስራዎችን ይዘህ ትምህርታዊ ነገሮችን እነሱን የሚያስደስት ነገር ከሰራ ሰብስክራይብ ያደርገዋል። ማንም የደረሰበት ደረጃ መድረስ ይችላል። 10000 15000 20000 ትገባለህ። ሁሉም እያየናቸው ነው ከዜሮ ተነስተው እዚህ ደረሱት አይደል? አንተ ብቻ አስተማሪ ነገር ሰው የሚናገር ነገር አትንካ። ፕራንክ ነገሮችን ምርጥ ነገሮችን ከሰራ ትደርሳለህ። በቃ ገብቶሃል? ስለዚህ ሱመያ ስልክ እያነሳችልን አይደለም። ምንድነው ችግሩ? ስልክ ለምን ደማጣለህ? ደግሞ ኮላስ ሽጠጋበኛ ምን ሆና ነው? በእናትህ ልጅ ያው የአዲሱ ነገር ሲነሳ አያስችላትም እኮ። ሌላ ጊዜ ግን በእኔ ስልክ ነው ደውኩላት። በአንተ ስልክ ባኔ ነው አላወቀችውም ነው ቁጥሩ። ስልክ እያነሳች አይደለም። ኧረ አንሺው ጓደኛሽ እዚህ ታሞ አንቺ አታነሺም? ምን ሆና ነው በእናትህ እንደዚህ?
ውድ ፋሚሊዎቻችን እንግዲህ ሱመያ ስልክ እያነሳችልን አይደለም። ምናልባት ሳይለንት ሆነ አልሰማችሁም ይሆናል። ወንላት ነው ፋሚሊዎች፣ የአዲሱ ፋሚሊዎች። እስከዛ ትንሽ ሪያክሽኗን እንሰማለን። ያው አዲሱ ምን ጨንቆሃል? ጨንቆኛል። እስኪ ምን እንደምትል ይቅርታ አላደርግም ብላኛለች። ሄሎ ሄሎ፣ ወይዘሮ ሱመያ። አቤት አቤት። እንዴት ነሽ? ሰላም ነው አለው። የሆነ አስደንጋጭ ነገር ልነግርሽ ስለሆነ ራስሽን ሰብሰብ አድርጊ። ምን በላላ በኩ አዲሱ አታውቂውም? አዲሱ ጓደኛሽ ያው ራሱን ለማጥፋት ሙከራ አድርጓል እና ያው መድኃኒት ጠጥቶ ታሞ ወርቋል። ማለት እኔ እንጃ በአንቺ ምክንያት ይሁን አላውቅም፣ ብቻ ግን ተጠያቂ ትሆኛለሽ። ልጁ አሁን ራሱን ለማጥፋት ሙከራ አድርጓል። የምሬን ነው። ስለዚህ ቶሎ ድረሽ እባክሽን፣ እባክሽን። የት ነው? የት ነሽ? የት ናችሁ? በቃ ነይ ቶሎ ብለሽ። ልጁ ከራሱ ጋር አይደለም፣ በቃ ታሟል፣ ፌንት በልቷል እኮ። የት ነው? የት ልምጣ? ሱመያ ጋር ደውሉልኝ እያለ ነው። ሱመያ ማለት አንቺ ነሽ አይደል? ወይኔ ጉዴ ፈላ። እሺ የት ነው እኮ? የት ነው? የት ነው ያላችሁት? ማለት የት ነው ያለው? ወደ በግሪን ኤሪያ አታውቂውም? ቸርቹ ጋር አወኩት። በቃ እዛ ጋር ድረስ ነይ። በጣም ታሟል። አንቺን አምጪልኝ እያለ። እሺ በእናትህ አለ አብሮክ ማለት እያየኸው ነው። ወርቋል። አረፋ ደፍቆ እየተንፈራፈረ ነው። እኔ ጉዴ ፈላ። እሺ በቃ መጣሁ። ሱመያን መጣሁ። ቶሎ በይ። እኔ ፋሚሊዎች ይቅርታ አድርጉልኝ። እንደዚህ ሴት ልጅ ላይ ፕራንክ ማድረግ አልወድም፣ ግን ለአዲሱ ስል ነው እንደዚህ ላስጨንቃት የፈለግኩት። ግን ያው ሴት ልጅ ነች፣ ትጨነቃለች። አሁን እያስፈራኝ ከአሁኑ ራሱ እያስፈራኝ ይቅር እንደ ነገር እንዲህ ያስፈራኝ ነገር ብትሆን አያገባኝም። ስለዚህ አሁን እኔ ልደበቅ ፋሚሊዎች ምናልባት አሁን አይደለም እስክትመጣ አንዳንድ ነገር በላቸው። በቃ ምላችሁ ነገር ቤተሰብ እንግዲህ ፕራንኩን አብረን የምናየው ይሆናል። ያው እንደምታየው ከአሁኑ ተጨንቃለች። የባሰ እንዳደነገጠብኝ እንደባለፈውም እየፈራሁ ነው። ግን እስኪ ፈጣሪ ያውቃል። እኔም እስከዛ ልደበቅ። ቤቱን ደግሞ ሰብስክራይብ አድርጉልኝ፣ ቪዲዮውን ላይክ አድርጉልኝ፣ ሼር በማድረግ እስከ መጨረሻው ቪዲዮ በማየት እንዲሁም ኮሜንት በመጻፍ እገዛችሁን አሳዩን። እንወዳችኋለን። እስከዛ እስኪ ናት የምትላቸውን በላቸው። እኔ ሳትመጣ ልደበቅ እና በቃ አንተ እዛ ጋር ተደበቅሽ። ትንሽ ድብቅ በል። ካሜራማንም አንተ ትደበቃለህ። ካሜራ እንዳለ ማወቅ የለባትም ልጅቷ። ስለዚህ እኔ ለአዲሱ ጓደኛዬ ነው፣ በጣም ነው የምወደው፣ አብሮ አደጌ ነው እና ለእሱ መስዋዕትነት እየከፈልኩለት ነው። እንደዚህ አይነት ፕራንኮችን መስራት አልፈልግም፣ ግን እናንተም ፈታ ያረጋችኋል፣ ያስተምራችኋል፣ ዘና ያረጋችኋል ብዬ ስላሰብኩ ነው የመጣሁት። እንግዲህ ተከታተሉት። ይሄ ቪዲዮ 20 ሺህ እና 30 ሺህ መታየት አለበት። አዲሱ ይባላል። ሰብስክራይብ አድርጎት እባካችሁን። ይሄ ልጅ ማደግ አለበት። ካሜራማን እየመጣች ነው መሰለኝ። ትደበቃለህ። ተደበቅ። ካሜራማን ተደበቅ። እና ሁላችሁም ተከታተሉን። የሱመያን ሪያክሽን እናያለን። ከዚህ ቀደም እዚች ጋር ፌንት እንደበላችሁ ሁላችሁም ታውቃላችሁ። ድጋሚ ደግሞ ፕራንክ እንሰራታለን ብለን አስበን እናንተ የጨረቃና የግሬት ፋሚሊዎች ሁላችሁም እንድትዝናኑ ብለን አስበን የመጣንበት ቪዲዮ ነው እና እናንተም አታስከፉንም። እስከ መጨረሻው ታይሉናላችሁ ብለን ተስፋ እናደርጋለን። ወጣት ነን፣ አበረታቱን። ማየን ነገር እየተሰየማ ስለሆነ ካሜራማን ደብቀዋል አይደል? አትመጣም እንዴ እቺ ልጅ? በእናትህ ድጋሚ ልደውልላት። ምን ሆና ነው? ቆየች፣ በጣም ቆየች። ካሜራማን ደብቅ ካሜራማን። እንግዲህ ምንም ማድረግ አልችልም። ሱመያ እየመጣች ነው። ካሜራማን ተደበቅ አይደል? ተደብቃል። እኔ ነኝ የደወልኩልሽ። እሺ ምንድን ነው የተፈጠረ? የት አለ ልጁ? በአንቺ ምክንያት አንድ ነገር ቢሆን እኔ አለቅሽ። እኔ በጓደኛዬ ድርድር አላውቅም። በአንቺ የተነሳ ነው ልጁ አረፋ ደፍቆ መድኃኒት የጠጣው አይደል? ምን አድርገሽ ነው? የት አለ? አለ ይኸው እየታከመ ነው። ችግር የለውም። ቆይ አይደለም በስርዓት ነው የረዚያው እኮ። የት አለ ማለት ማግኘት አለብኝ። የት አለ? ተጠያቂ ነው የምትሆኚው። ነግሬሻለሁ። ኧረ ሱመያ ምን አድርገሽ? ምንድን ነው የተጣላችሁበት ምክንያት አለ? እኔ የደወልኩልሽ እኮ። የት አለ እኮ? በምንድን የተጣላችሁት? እሱ ሰሞኑን እኔም ትንሽ አመት ስለነበር አልተገናኘንም። አሁን ስለዚህ እናውራ እኮ። በአንቺ ምክንያት ነው ልጁ መድኃኒት የጠጣው አይደል እኮ። የት አለ ማለት ሐኪም ቤት አልሄደም እንዴ? የት አለ? አሁን ሐኪም ቤት ሄዷል እሱ እኮ። እንዴዳ ምን ጠብቀህ ነው ናት? እኔ የምልሽ ገብቶሻል? ይሄ ልጅ አንድ ነገር ቢሆን ከአንቺ ራስ አንወርድም። ሰምተሻል አይደል? ጉሮሮሽን ነው ማንቀሽ። አሁን ሊታከም ሄዷል እኮ። እንሂድ ማለት እንሂድና ኧረ እኔ ጨነቀኝ ወላሂ። መድኃኒት ጠጥቷል እኮ እያልኩሽ ነው። በረኪና ጠጥቷል እያልኩሽ አይደል እንዴ? እኮ
ሄደን ማለት የት ነው ያለው? አሁን እያስጨነቀኝ ነው። ወይኔ አሁን ይኸውልሽ እኔ አንቺ ልጠይቅሽ ነው የምፈልገው። እሱ ሊታከም ሄዷል ሆስፒታል አይደል? ስሚኝ፣ እሱ ማይያልሽ እሱ ሊታከም ሄዷል። ግን አንቺ ምንድን ነው ያደረግሽው? ልጁ ምን አድርገሽው እስከዚህ ደረጃ እስኪደርስ ድረስ መድኃኒት እስኪጠጣ ድረስ ምንድን ነው ያደረግሽው? ምንድን ነው ያስነካሽው? ናቲ አሁን እንዲቆመን ማውራት አለብን። ምክንያቱም ንገሪኛ። እኔ ቁጥር 1 ያስመዘገብኩት ፖሊስ ጣቢያ ስምሽን አንቺን ነው። ከሷ ጋር ጓደኛሞች ደህና ከሆነ በኋላ እንደርስበትም እሱ ደህና ከሆነ በኋላ አይደረስበትም። አሁን ቆመን አይደረስበትም። በአንቺ ምክንያት ነው ህይወቱ የተበጠበጠው እኮ። ችግር የለውም፣ እሱን እናስተካክላለን። አሁን ሄደን ያለንበትን ሁኔታ እኮ አሁን ደውላችኋለሁ ጓደኞቼ። ችግር የለውም፣ እየታከመ ነው። እኔ የምፈልገው ከአንቺ ምንድን ነው ያደረግሽ? በምን ሆስፒታል? ትልቅ ሆስፒታል ገብቷል። ደውይ ለከፈለች እኮ። አንተ ተረጋግተህ ቆመ ወይስ እየቀለድክብኝ ነው? እኔ ምንድን ነው የምቀልደው? እኔ እኮ አንቺ ግን ለብቻሽ ላውራሽ ለብቻሽ ላግኝሽና ምንድን ነው የተፈጠረው? ናቲ ምንድን ነው የተፈጠረው? ቪዲዮ ላይ ስላየሁሽ ነው በቀደም ከአንቺ ጋር ቪዲዮ ላይ ይሰራል አይደል? ልጁ ይሰራል። አብራችሁ ነበራችሁ። ምንድን ነው በቃ መድኃኒት ጠጥቷል። መድኃኒት ጠጥቷል። መርዝ መድኃኒት ጠጥቷል። እየቀለድክ ነው እናቴ። እንዴት ነው እስኪ ወላሂ በል የምሻል እንደ አንቺ ልጁ መድኃኒት ጠጥቷል፣ መርዝ ጠጥቷል። በአንቺ የተነሳ ቤተሰቦቹ ከአንቺ ራስ አይወርዱ። መታመም አይደለም መርዝ ነው የጠጣው። መርዝ ወይኔ ጉድ ይፈላ። ቀልድ ላይ ነሽ እንዴ እኮ? እሺ እንሂድ በቃ ማለት በቃ ናቲ እንሂድ፣ ውሰደኝ። እኔ የትም አልወስድሽም። ልጁ እዛ አንቺን ካየ የባሰ ይኸውልሽ ይጎዳል እያልኩሽ ነው አይደለ? አንቺ እፈልግሻለሁ፣ የትም እንዳትሄጂ፣ እዚሁ ትቆሚያለሽ። ፖሊስ እየመጣ ነው። እሱ ችግር የለውም። እኔ እኮ የትም እንዳትሄጂ ነው የምፈልገው። እኔ ተጠያቂ ነሽ አንቺ። እሱን ብቻ አንዴ ሊያው ምን እንዳደረግሽው በእናትህ እሱን ማየት አለብኝ። ማየታችን በእኔ መጣ የሆነ ነገር ሆኗል እያልከኝ እንዴት ነው መረጋጋው? እናቱና ወንድሞቹ እየመጡ ነው እኮ። ችግር የለውም። እኔ አሳየኝና ችግር የለውም። ከዛ በኋላ ልታሰርም ምንም ልበል። እኔ በእኔ መጣ ምንድን ነው እኔ ያረኩት ነገር አለ? እኔ ምንድን ነው ከአንቺ ጋር 2 ቪዲዮ አይቻለሁ። ከአንቺ ጋር እዚህ ጋር ቪዲዮ ላይ ስላየሁሽ ነው ደውዬ ስልክሽን ፈልጌ የጠራሁሽ። ኧረ ሰራ እንችላለን። እኔ እንዲህ እስከማድረግ ደረሰ። ምን ላደርገው እችላለሁ? ተጠንቀቂ። ልጁ መድኃኒት ጠጥቷል በአንቺ ፍቅር አይደል? እንዴ የት ነው የምንሄደው? አሳየኝ፣ በቃ የት እንዳለ አሳየኝ። ተረጋጊ ያልኩሽ አይደል? ትፈልጊያለሽ አንቺ ሲጀመር ወንጀለኛ ነሽ አይደል? አሳየኝ በእናትህ። ወይኔ ምንድነው እኮ አሳየኝ። እንሂድ፣ አሳየኝ እኮ አሳየኝ ያሳይሻለሁ እኮ አሳየኝ። እንሂድ ከፈለክ፣ ከዛ በኋላ የፈለገው ነገር ታደርጋለህ። እንሂድ አሁን አሳየኝ። ጠይቂበታለሽ። ወንጀለኛ ነሽ። ልጁ አንድ ነገር አላሳይሽም። ናቲ በእናትህ አሳየኝ፣ የት እንዳለ ብቻ አሳየኝ። ከዛ በኋላ የፈለግከውን ታደርጋለህ። ወንድሙ መጣ። እንደውም ጉድሽ ፈላ። ወንድምህን እሷ ነች ተጠያቂዋ። እንደፈለግህ አድርጋት። አኩርፊኝና ለባብልሽ ሁልጊዜ ከአንቺ ጋር መጫወት ያጠፋል ትካዜ ወሬሽን እንዳባት ተመስጬ ላድምጥ ቃልሽ የሚጣፍጥ ቻችንን ሰላም በያቸው እስኪ። ላውራ ወይኔ ድንጋጤው ራሱ አለቀቀኝም፣ ልቤ እየመታ ነው። ሰላም የኛው ውድ ቤተሰቦች እንዴት ናችሁ? ጠፋና ያው ሰሞኑን ትንሽ አሞኝ ስለነበር ታውቃላችሁ፣ የነበርንበት ሁኔታ ጥሩ አልነበረም። በጣም ናፍቀውኛል። ግን እኔ ራሱ የሌለ ናፍቀውኛል። ኮሜንታቸው፣ ላይካቸው፣ ሀሳባቸው የሚሰጡን ግን ደግሞ በዚህ አጋጣሚ ያው ሳልናገር ማለፍ ማልፈልገው ነገር በጣም ነው ማመሰግነው። ስለኔ ተጨንቃችሁ በውስጥ ስትጠይቁ ለነበራችሁ በጣም ነው ማመሰግነው። በጣም ነው መወዳችሁ የኛ ውድ ፋሚሊዎች እና በያላችሁበት ሰላማችሁን እንመኛለን። እና አዲሱ ግን እኔ ግን እሰራልሃለሁ ወይ ያው አሁን ተሽሎኛል። በአዳዲስ ስራዎች እንመጣለን። አሁን አንጠፋም፣ ከዚህ በኋላ አንጠፋም። ያው ሰሞኑን ደህና አልነበርንም። ትንሽ አሟት ነበር። ከዛ ቪዲዮ በኋላ ከተገናኘ ራሱ ከኔ ጋር ቆየ ነው። ይቅርታ አርጊልኝ ብላት ምን ብላት በቃ አፈላች የሌለ ማለት ነው። የሌለን ያፈላችሁ። አይ ችግር የለውም። ከዚህ በኋላ ሳጠፋ እንደዚህ ነው ይቅርታ የምጠይቅሽ። ከዚህ በኋላ ግን በመደዳ እሰራልሃለሁ፣ ታያለህ። ካሜራማን እኔ እናንተ ባይሆን በደንብ እናወራለን። እና በጣም ነው የምንወዳችሁ ቤተሰብ። ብዙ ቤተሰብ እኮ አፍርተናል። አንድ ባስ ቤተሰብ አለ። በጣም ነው ግን የምንወዳችሁ ፋሚሊዎቻችን። እና አሁንም ቪዲዮአችንን ያላያችሁትም
እያያችሁት እየገባችሁ እስከ መጨረሻው ቪዲዮን በማየት ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ አበረታቱን። ያው እንግዲህ አብሮነታችሁ አይለየን። በዛኛው ቪዲዮ እንዳሳያችሁን ተበብራችሁንም በዚህኛው ቪዲዮ አሳዩን እና አብሮነታችሁ አይለየን። እንደ ሁልጊዜም ደግሞ እንደምለው ቪዲዮን እስከ መጨረሻ ይውልን፣ ሰብስክራይብ አርጉልን። ቤቱንም ያው የእናንተ ትንሽዬ አንድ ሰብስክራይብ ለኛ ብዙ ነው፣ ለአንድ ሰው አንድ ነው። ያው ምን ነው የሚባለው ተቆርጧል። ያው አንድ ሰብስክራይብ እናንተ አንድ ሰብስክራይብ ለኛ ትልቅ ደረጃ ለመድረስ ትልቅ ቦታ አላትና ሰብስክራይብ በማድረግ ቤቱንም እየገባችሁ ቪዲዮዎቻችንን በማየት ኮሜንት በመጻፍ እንግዲህ የተጫኑ ቪዲዮዎች አሉ። ያላያችሁም ካላችሁ እየገባችሁን ቪዲዮ እዩልን እስከ መጨረሻ። አሪፍ ቪዲዮ እንለቅላችኋለን። ከዚህ በኋላ ለእናንተ ያስተምራሉ ብለን የምናስባቸው አይነት ቪዲዮዎችን እንጭናለን። ከዚህ በኋላም ደግሞ ያው እስቲ እሳቸውን እያሰቃየን እንቀጥላለን በቻልነው መጠን። ከዚህ በኋላ ግን በከባዱ ነው መጠበቅ ያለብን። ማለት እንዲህ ቀለል አድርጌ አይደለም ምበቀልክ እንጃ። እኔ እኮ የምሸወድ ሰው የለውም፣ አልሸወድም። እኔ አልሸውድም። ታው ማለት እንዲህ ማለት የለብህም። እኔ አንተን ፕራንክ ማድረግ አያቅተኝም። እሺ ይሁንልህ ብቻ ፈጣሪ ጠብቅሽ፣ ዋናው ፈጣሪ ጠብቅሽ እንጂ ሌላው ፕራንክ ግን እንዲህ ያስደነገጥከኝ። እኔ አንድ ቀን ግን ይኸውልህ ልቤ ጸጥ ብሎ እንዳላር። ኧረ አይሆንም። እኔ ግን እንዴት እንደምወድ እንዴት እንደ ወንድም በቃ እንዴት እንደምንሰፈሰፍልህ አየሁ ዛሬ በቃ ዛሬ እኔ እንዲሁም ይኸውልሽ ምን መስሎኝ ነበር፣ የራሱ ጉዳይ ተወባክ ምትይ ነበር የመሰለኝ። እኔ አላመንኩም። መጀመሪያ ሲጀመር የደወለልኝ ማን እንደሆነ አላውቅም። ምክንያቱም ናቲ እንደሆነ ራሱ አላውቅም። ናቲ ይባላል፣ ጀለስ ነው፣ ዩቲዩበር ነው እሱ ራሱ። በዚህ አጋጣሚ የእሱም ቪዲዮ ራሱ ቤቱን ብታዩ በጣም ፌመስ ነው። እንዲሁም ከታች ሜንሽን አደርገዋለሁ። የገባችሁ እሱንም አበረታቱ፣ ሰብስክራይብ አድርጉት። የሚሰራ ልጅ ነው፣ ሰው ሲሰራ ደስ የሚለው ሰው ነውና እሱንም አበረታቱን። በዚህ ጓደኛዬ ነው ዩቲዩበር ከ10 ምናምን ሺህ በላይ ሰብስክራይብ ያለው ልጅ ነው። እንደ ቀላል እንዳትዪ በጣም ፌመስ ሰው ነው። አይኑን ይዞ ጠፋ ደንግጧል። ምን ትለኛለች ብሎ ነው መሰለኝ። ብቻ ፌመስ ሰው ችግር ነው። ካሜራ ሲያይ ከዚህ በኋላ ካንተ ጋር አይደለም የምገናኘው፣ ካሜራማን እናወራለን። እንወዳችኋለን። ቤተሰብ ሰብስክራይብ አድርጉልን።